ዮ ፋሚሊ እንዴት ናችሁ? ዛሬ ከብጉር ጋር በተገናኘ የብጉር ክሬሞችን መጠቀም ላሰባችሁ እነ አቡልጋ እና ዳፕሊን ክሬም እንዲሁም ደግሞ እነ አክሪቲን እና አይሶትሪቲኖይን ክሬም እነዚህን ክሬሞች ለመጠቀም ያሰባችሁ ለመጀመሪያ ያሰባችሁ እነዚህን ነገሮች ሳታውቁ እንዳትጀምሩ። በእነዚህ መድኃኒቶች ውስጥ የሚገኘው አክቲቭ ኢንግሪደንት የቫይታሚን ኤ ዴሪቬቲቭ የሆነው ሬቲኖይክ አሲድ የሚባለው ነው ማለት ነው። ይህ ከመካከለኛ እስከ ከባድ ብጉር ላለባቸው ሰዎች ከብጉር በኋላ የሚቀሩ ጥቁረቶችን እነዚህ ዳርክ ስፖት የምንላቸውን ጠባሳዎች እንዲሁም ደግሞ ለሰፋፊ ቆዳ ቀዳዳዎች እነዚህ ላርጅ ፖር ለምንላቸው እንዲሁም ደግሞ አንቲ ኤጂንግ ጥቅሞች ያሉት ነው። ታዲያ እነዚህን ቫይታሚን ኤ ዴሪቬቲቮች ጠንከር ያሉ ሜዲኬሽኖች ናቸው ወይ ክሬሞች ናቸው። ስለዚህ ከነዚህ ጋር በተገናኘ እነዚህን ሳናውቅ መጀመር የለብንም ማለት ነው። የመጀመሪያው እንግዲህ ማወቅ ያለብን ነገር ስንጀምር ከአነስተኛ መጠን መጀመር። ለምሳሌ ከ0.025% ክሬም ወይ ሬቲኖል ክሬም እንዲሁም ደግሞ 0.05% እንዲሁም ደግሞ ቆዳችን ወፈር ያለ ቆዳ ከሆነ ከ0.01% መጀመር ይቻላል ማለት ነው። ሁለተኛ ላይ ደግሞ ይህ መድኃኒት ስንጠቀም ማታ ማታ ብቻ ስለሆነ ከታጠብን በኋላ ፊታችንን አድርቀን ነው የምንቀባው ማለት ነው። ሞይስቸራይዘር መቀባት መርሳት የለብንም ማለት ነው። ከዛ ውጪ ቆዳችን ቶሎ የሚቆጣ ከሆነ ከስር ሞይስቸራይዘር ተቀብተን ከዛ በኋላ ላይ ደግመን ክሬሙን መቀባት ከላይ ደግሞ ሞይስቸራይዘር መጠቀም እንችላለን ማለት ነው። ሶስተኛ ላይ ደግሞ ሰንስክሪን መጠቀም ግዴታ ነው። በተለይ ቀን ቀን ሰንስክሪን መጠቀም ያስፈልጋል ማለት ነው። ስንጀምር በሳምንት ከ2 እስከ 3 ቀን አድርጎ መጀመር አስፈላጊ ነው። ከዛ በተጨማሪ እንደ ተጓዳኝ ወይ ደግሞ ሳይድ ኢፌክት የምንላቸው ከዚህ መድኃኒት ጋር በተያያዘ የተለያዩ ሳይድ ኢፌክቶች ወይ ደግሞ ተጓዳኝ ችግሮች አሉት ማለት ነው። የመጀመሪያው እንግዲህ የፊት ቆዳ መድረቅ፣ የፊት ቆዳችን ይደርቃል ይህንን መድኃኒት መጠቀም ስንጀምር። እንዲሁም ደግሞ መጀመሪያ ላይ ይሄ ብጉሩ አክኔው መባባስ ይጀምራል ማለት ነው። ይህንን ማወቅ አለብን ማለት ነው። እነዚህ ነገሮች ምንድናቸው ማለት ነው? ሳይድ ኢፌክት ወይ ደግሞ ጎንዮሽ ጉዳት ናቸው፣ የሚጠበቁ ነገሮች ናቸው መባባስ የምንለው ማለት ነው። እንዲሁም ደግሞ የቆዳ መላላጥ ያስከትላል። እነዚህ መድኃኒቶች ስንጠቀም እንግዲህ ሴቶች በተለይ ሴቶች እርጉዝ አለመሆናችሁን ቼክ ማድረግ አለባችሁ ማለት ነው። እንዲሁም ደግሞ ለምታጠባ እናት የተከለከለ ነው።